ሰላም ሰላም፣ እንዴት ናችሁ? ውድ የቲአር ቤተሰቦቻችን እንግዲህ ዛሬን ቀናችንን ጠብቀን ተከስተናል። እንዴት ነበረ? እንዴት ነው? እንዴት አለፈ ሳምንታችሁ? ሁሉ ሰላም ነው ወይ? እንግዲህ እኛ በጣም ሰላም ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ አሪፍ ቪዲዮዎች ይዘላችሁ መተናል ብለን እናስባለን። እንግዲህ ቀጥታ ወደ ቪዲዮዎቻችን እንሄዳለን። ምንድነው ደግሞ ይሄ? እቺ ልጅ ሳያት ራሱ ነው በጣም ደስ የሚለው። ከንፈርሽ ዋው! ኧረ ኬክ ገዛሽ እንዴ? ውድ እኮ ወይማ አሲድ ነው በይዋ። ኬክ ገዛሽ ኧረ ያ ደስ ይለዋል። ያ ስሙ አይቶት ምኑን ለምን አልወደደውም? ለምን አይወድማ? እንደዚህ ቀይ ምናምን እኮ አሁን አንቺ እኮ ግማሹን ለምን አልተቀባሽውም? የቱ በዚህ ጋር እኮ ግማሹ እኮ አልተቀባሽውም። ኧረ ምንድን ብላክ ነው የተሳልሽው? አሁን በምን ዳስተር ይዘሽ ስለጠፋኩ እስ በምን ሳመሽ እንዴ? ኧረ አይደለም። ታዲያ በምን ጠፋ? የተረገምተሽ ኩርም ማለት ነው። አጎቴ እሺ አንተ የነዛ ጓደኛ በርታ አቦ ማዞሪያ መጣ እንደ እዛ ቀን ምን አለ? ቲስ ሲያልፍ ወደዛ ነበር። ግን አይተሻል? መጥቷል። የሆነ ገና ሳያት ምናምን ነው ታውቃላችሁ። እንትን ታሳዝነኛለች። የሆነ ነገር ደስ ይላል በጣም ነው። በቃ ትመቻለች። ልጅ ታወጣ ኢትዮጵያና አሜሪካ ቢደባደቡ ለማን ታግዛለህ? ኢትዮጵያና አሜሪካ ቢደባደቡ ካለኝ ከረንት ስቴት ኦፍ አፌርስ እኔ እኮ ኢትዮጵያ እኮ አይደለሁም ወይ የእናቴ ብሔር ነኝ ወይ እና እኮ ምን እያልከን ነው? ለኢትዮጵያ ነው የምታግዘው ለአሜሪካ ነው? አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው። ላይክ ኢትዮጵያ ምናምን ዘምታ አሁን ለምሳሌ ኢትዮጵያ ላይ አይደለም አሁን እሱን ነው የምልህ። ፊዚካሊ ስለማታስቡ ነው አሁን ዝም ብለህ የምትወደው ማንም የምትመች ምናምን ስለምትል ነው እንጂ አክቹሊ መደብደብ ሰፈራችሁ ምናምን ሄደ ስደበድብ ሾላ ነው እንግዲህ ሰፈሩ ሾላ ልጆች እየሰማችሁ መደብደብ ቢኖርብህ አሁን ደብደባል። ለምን ደብደብ አመዷል ነው ቡና ይደበደባል አላለም። በኮንፊደንስ ነው ላይ ይደበደባል አባባሉላ። አመዷል ነው ቡና የምናረጋት የሆነ እነሱ እንትን የሆነ ሼም እንዲይዘው ምናምን ነገር ነው ያወራሉት ማለት የሆነ ትንሽ አይ በቃ ምናምን እንዲሰማው ማለት ነው። እሱ ይሰማል እንዲደበደባል እንዴ ይሰጥ አመዷን ነው ቡና የምናረጋት። እንዴት ነው ግን እንደዚህ ይቻላል? ይቻል ይሆናል አላውቅም። በእርግጥ እንግዲህ ሱራጃ እስኪ ለኛ ታስበው መንገድ ባይሰራ ለምሳሌ ቢጫ መስመር ይሄ ምናምን ለአይነ ስውራን ከሳይክል ጎን እሱ በጣም እውነት ውሸት ነው። እኛን አይነ ስውራን አታሰቃዩን የእናንተ መንገድ ነው እዚህ ጋር ውጡ ምናምን ብሎ የሆነች አንድ እግር ማታቆም መንገድ ላይ ያስገቡንና ልክ እኛ እኮ እግር ነው ያለን ጎማ የሚሽከረከር ነገር አይደለም። በቃ የምር እኮ ነው በጣም የሚያሰቃያቸው። ጀስት የቱቦ ክዳኖች ዝርጋታ መስመር ዝርጋታዎች በተለይ ድሮ ላይ ሲሰሩ መስመር ዝርጋታ ይደረግና የቱቦ ክዳን ያለባቸው አይነ ስውራን መንገድ አስተውሉ። እውነት ቱቦ ከየትኛው መንገድ ላይ ተቆፍሮ የሆነ ነገር ከሚዘረጋ ያቺ ለነሱ እየቆፈሩ የሆነ ነገር ማድረጊያ መዘርጊያ ናት ለባለሙያዎቹ ማለት ነው። ከዛ በአንድ ድንጋይ ሁለት ወፍ እንዲባል አይነ ስውራን መንገድ ተባለ። እኛ መንገድ መች ጠየቅን? እና የተከፈተ ቀን ሄደ ዙሉ ለምገባ አንተ ነዛ በጣም ብዙ ልጆች ደግሞ በዛ መንገድ ተጎድተዋልና ማንታ መልክ የአይነ ስውራን መንገድ በጣም ወይ ሄደ የሆነ ፖል ቆሙበትና የምር መታሰብ አለበት። የአሁኖቹ ላይ ጽድቅ ተደርገው ምናምን ተሰርተዋል፣ ግን ያው ክዳን ናቸው። በደንብ አስተውሏቸው ምናምን እና እኛ የምንፈልገው ጀስት ማማከር እኮ ቀላል ነው። በዚህ መንገድ ነው ለአይነ ስውራን ቢባል ከየዘርፉ ከመምህራን ከህግ ባለሙያዎች ከመንግስት ደግሞ ከወረዳ ከክፍለ ከተማ ሰራተኞች የሆነ አይነ ስውራን ወጥተው ለእናንተ እንዴት ነው የሚመቻችሁ ተብሎ ቢጠየቅ ይሄ ሚስጥር አይደል፣ ሀገራዊ ሚስጥር አይደል፣ ጥቅም ነው። ዝም ብሎ አይነ ስውራን መንገድ ተሰራ ይሄው የእናንተ ምናምን ተብሎ አንዴ እንደውም አራቋቋቋ አለኝ የሆነ ሰው ወይ ጉድ ገደል ፈጠሩ እንደዚህ ጋር ምናምን ብዬ ቆሜ ስጠብቀው አይ ቆይ እናንተ መንገድ ተታል እዚህ ላይ ወጣ እንዴ እኛ ባቡር ነን እንደ ሀዲድ ይመስል እዛ ላይ ያለሱ ማንንቀሳቀስ እና ጀስት የመንግስት አካላትም ሲሰሩ እኛን አላማከሩን። እንደዚህ አይነ ስውራን ሲሄዱ በቃ ፈታ ብለው እንዲሄዱ እናውቃለን። እኛ አስፋልትና እግረኛ እንለያለን፣ መኪና ላይ አንወጣም። ምናልባት ሰፈር ልንጠይቅ እንችላለን፣ ማናውቀው ቦታ እንጠይቃለን። አይነ ስውር ካልጠየቀ የትም አይሄድም። እንዴት መጣህ ምናምን ሲባል ጠይቄ ነው የመጣሁት ነው በቃ የሚያውቅ ሰው እና እሱ ጋር ያው መግባባት መስማማት ያስፈልጋል፣ መግባባት ያስፈልጋል። ቤተሰቦቻችን አስተካክሉ። የምራቸው ነው መስተካከል ያለባቸው ብዙ መንገዶች አሉ የሚታወቁ። ጥያቄ ውስጥ ጭቅጭቅ ውስጥ የሚገባ ነገር አይደለም፣ የሚታወቁ ነገሮች ናቸው። የሆነ እንደዚህ በመንገድ እየሄድክ ምናምን ድንገት እየሄድክ እንዳልኩ ነው ፖል እንደዚህ ያጋጥማልና መሀል ይሄ የአይነ ስውር መንገድ አለ ቢጫዋ ላይ ወይም አሁን ግሬ ለብቻ ያለቻቸው ሀዲድ የምትመስለው
ባቡርነን እንዲያለው ለዛ ይመስለኛል ሀዲድ ነው የምትመስለው። እና አስተካክሉላቸው፣ እግዚአብሔርን እውነታቸውን አስተካክሉላቸው። እማያዩ እየመሰላችሁ እየሰራችሁ እነሱ ግን ልበ ብርሃን ናቸውና ያሉ ያው ሱራጃ ሙሉን የነገራችሁ አሁን ኢቭን አሁን ያለውን ራሱ ማኑዋል ክዳን ናቸው ማስተካከል አለባቸው ብሏል ሱራጃ። ትመችኛለሽ። ባሱ ሞልቷል አይመቻችሁም እየተባላችሁ ወጣት እንደሚነሳላችሁ እርግጠኛ ሆናችሁ በፍጹም እቆማለሁ ብላችሁ ሰዎች አዱ ትክክል። አሁን እኔ 3 ቀን መስራት አልተኛውም። የሆነ እግሬ ያብጧል። የነበርኩበት ቦታ ራይድ አጣው፣ ታክሲ የለም፣ ላዳ የለም ምናምን። ከዛ እንትን ሲመጣ ባስ ሲመጣ እንዴት ተጋፍቼ እንደገባው ስኳትን የከረምኩበት የስራ ስሰራ ትክክል ይምራ ገባው። መንገድ ላይ መጣች። አይመችሽም ማዘር ቢላት በፍጹም ችግር የለውም እቆማለሁ ይገባለሁ ብላ ገባች። ከዛ ግልምጫ ተነሽኗ ግርማለሁ ስድብም አለው። የዛሬ ልጆች እናት ቆማ ምን ታውቃላችሁ? እኔ አሁን ምን ይመመኝ ስንቀን አልተኛ ስንቀን አልብላ የት እንደደረስኩ ታውቃለህ? የወጣት ሰውነት ይደክመዋል፣ የወጣት ሰውነት ያማዋል። በቃ ቦታ የለም ከተባለ አይ በርግጥ እነሱ ይደክማል ወይ ደግሞ ሌላ ታክሲ ጠብቁ። ካልሆነ ደግሞ ሰው አክብሮ ነው የሚነሳው ፈልጎ እንጂ ተገዱ አይደለም። አድቡ ነው ዞሮ አድቡ። እውነቷን ነው። ሞልቶ ባሱ ሞልቶ ምናምን አይ ችግር የለውም ደግሞ ዕቃ ተሸክመው ብላል ቶማስ የሆነ ጊዜ ምንድን ነው እንዲህ እንጨት ተሸክማ ገብታ ከዛ እንደዚህ ብብት ያላት ትቀልዳለች። እና የምሯን ነው እታችን የተናገረችው። በቃ ሞልቷል ከተባለ ሞልቷል። ለምሳሌ ደክሟቸው ቀኑን ሙሉ ሰርተው ምናምን ሊሆን ይችላል የመጣ ነው ያለ ነው። እና አታስጨንቁን፣ በቃ እኛም ሰው ነን፣ ይደክመናል፣ ቤተሰብ ይደክመናል ብላለች። ለሁላችንም ድምፅ ነው የሆንሽ። እናመሰግንሻለን እህታችን። ሽንት ቤት እማዬ ሽንት ቤት ልገባ ነው። የምትፈልጊ ከሆነ አሁን ግቢ። ኧረ አልገባም። እሺ በኋላ ግን እንዳታጣድፊ። ተገባ ዝም ብለህ ሁሉንም መጠየቅ። አባዬ ሽንት ቤት ትገባለህ? ኧረ አልገባም። ምን ነው ሚጣ ሽንት ቤት ትገቢያለሽ? ምን አገባት? በቃ ገብቻለሁ። ግባ። ካልገቡ ምን ይደረጋል? እንዲያረሷለ ወይ ያለህ እንዴ ቶሎ በልሽ። ጣቢ ልደፋ ነው። አሁን አልገባም ብለሽኛል ነበር እንዴ? ይሄን ጣቢ ረስቼው ነው እዛው ባለህበት ተጋበላ እንዴ ልድፋው። እንዲያረስ ጀልስ ትገቢያለሽ? እሺ ቶሎ በል ሰዋለ። አዎ ቆይ አንተ ልጅ ከዚህ ሽንት ቤት መች ነው የምትወጣው? ኧረ አሁን ነው የገባሁት። ልገባ ነው ብዬ ነግሬሃል ነበር እንዴ? ሸኩያ ነው እባክህ ልገባ ነው። እንዴ አባዬ ምንድን ነው ታፍረኛለህ? ብቻ ለመጣጠብ ነው እወጣልሃለሁ። እንዲህ ናቸው እኮ በቃ ምንም አይሰሙም። እና ትምህርት እንዴት ነው? ትምህርት አሪፍ ነው። የቀን ጀመረም እዛው ያጠናክ ነው? አዎ እንደ እግርህ ላይ ደግሞ የምንጠባታ ነው። ኧረ አባዬ በመድኃኒዓለም እንድታጠብ ነው ብቻ አይደል እንዴ ያልከኝ? ወይ የዘንድሮ ልጆች ታላችሁ አይደል? እዝራ አልጨረስኩም። እዝራ ምን ፈለግሽ ደግሞ አንቺ? ኧረ በእናትህ ውሃ ልቀቅ፣ ቤቱን አገማ። ወይት እንኳን አሁንስ አልጨረስክም? ኧረ በእናታችሁ በሰላም ልትጠሩበት አልጨረስኩም። እኔ ደግሞ አሁን ሸንቴ መጣ። በዛ ላይ ይሄ ጣቢያ አለ። እዝራ ምናተውን ሰው ደውሎ ቶሎ ነው ያለኝ። አንዴ ልተጣጥብና ልውጣ። ማን ነው? ወንድ ነው? ኧረ አይደለም። እሺ 2 ደቂቃ በቃ 2 ደቂቃ ስጡኝ። እሺ አልጨረስክም? 2 ደቂቃ ሞላህ እኮ። ይሄ ደረሰበት ነው የሚያውቀው። ሌላ ማንም ሊረዳ አይችልም። እዝራ ይሄ ማንም ሊረዳ አይችልም። እሺ ህግ ላይ ደርሶ ሮጠ መምጣት ነው። የመቼን የተላከልኝ ጾም በጾም ወቅት 1 እንቁላል 2 እንዴ 3 እንቁላል አራቱንም እንቁላል በ3 ነው። ኧረ ምን ነው አሰከውም እንዴ? እስከዛ ጌም አይደል እንዲያላል ምንና እና አይብላ እንዴ 3ቱንም እንቁላል በላው። ተናዷል። እንትን ያደርገው በጣም አንጸባራቂ ካለር የለበሰው ደግሞ አይደርሰውም። አንዷንም በላት አጥንቷንም እሰይ ጋጦ በቃ ምን ሲደርስ አቁም እንዴ ይጋፈርሳል። ምንም መገላፈርሱ ምንም የሚያደርገው አንሳለት ደግሞ አይደርሰውም። አልደገመው በእናትህ ተንም ብሎ ያንንም ይሄ ነው እየሮጠ የሚደርሰው። በበዓል ቀን እሰይ አይደርሰውም። ደግሞ ሲንገበገብ እሱም አይደርሰውም። ሊሞት ነው እንዲህ ብቻ ነው የሚጥለው።
ደረሰ እሱ አቤት ምን አይነት ሰው ነው እሱ ሲበላ ችግር የለውም ሌሎቹ ሲበሉ ነው እንትን የሚለው የሚያፍረው እሱ ሲበላ ያሳፍር ኧረ ደገመች ምን ያልበል አፍንጬ ጋር ደርሶ ምን ጨረሰው ደስ አለው በቃ እኔ አብርሃም ባይደርስ እስከ መጨረሻው እንዴት ደስ እንደሚለኝ እንደነበር ተናዶ ነበር እኔ ራሱ አብርሃም ነው ባይደርሰው ደስ ይለኝ ነበር ይሄ ደግሞ ምን አይነት ሰው ነው ደረቅ እንጀራ በቃ ኧረ ተጨረሰ ጀመረ ሲያስጠላ እግዚአብሔር ረስቶት ነው የምሬ ራሱ መስሎት ነው ደረቅ እንጀራ ነው ይበላል ጎረስ በቃ ስድብ በስድብ ያሬዶ መጣዩ ይሄ በቃ ለቅሶ በፍርት ነው የሚያልቀው ለቅሶ ቤት ስልክ ማንሳት ትቻለሁ ይላል ለቅሶ ቤት አሁን ስልክ ማንሳት አቁሟል ስላሉኝ ነው ስልክ ሲደውሉልህ አሁን ማንሳት አቁሟል ለምንድን ነው ኧረ ተው ኧረ ማቀሳሰር ከባድ ነው አሁን እሱ በጣም ስለሚከብድ ለምሳሌ ይቅርታ ተጠይቆበታል አይደለ አንዳንድ ጊዜ ስልክ ስታነሳ የምታነሳው የሚደውለው ሰውና የምታወራው ነገር ሁሉ ይወስነዋልና አንዳንዴ ወዳጅ የምትለው ሰው ባልጠበቀ ሁኔታ ልታገኘው ስለምትችል ስልክ አነሳስ ላይ አሁን ጥንቃቄ ስታነሳ ተጠንቀቅ የተደረሰበት ነገር ተነስቶ ነውና ደወልኩለት ስደውልልህ በአጋጣሚ የሌላ የሰፈር ሰው ለቅሶ ላይ ነው ያለው እና ሄሎ እኔ ለቅሶ ላይ ሆኜ ሰው ሲደውልልኝ አላምንም እየቀረጽከኝ ነው አረቤ ለዚህ ፕሮግራም ፈልጌ ነው አልኩት ይመስለኛል እንግዲህ ባለፈው የሆነ ነገር ተፈጠረ በአጋጣሚ እንግዲህ በጣም እንወዳት ገሊም ይሄን ማድረግ አልነበረብኝም ይቅርታ ብላለች ምናልባት ይሄ ነገር ያስተምራል ብዬ አስባለሁ መረጃን እንዴት ነው በምን አይነት አግባብ ነው ለሰዎች የምንናገረው ነው አንተም በጊዜው በጣም ተበሳጭተህ እንዲህ መሆን የለበትም ማለት ብዙም ሰው ይስማማል በዛ እኔ የገሚ ብቻ አይደለም መርዶችን ራሱ ሰምተን የምንናገርበት መንገድ የሆነ ነገር እንደሰማን ቶሎ ወደ ፌስቡክ እና ወደ ቲክቶክ መሮጥ ቀድሞ ይሄ የምስራች አይደለም ይከብዳል አሁን ማንኛውም ለቅሶ ላይ ሆነ የማንም ስልክ አታነሳ ባይደወልሉ አላለ አንተም ከዛ ሆነ አታደው እኔም አልደውልም ባይደወልም አላነሳ ለምሳሌ ገኒ ያን ነገር ካረገች በኋላ በጣም ጸጸታትም ያን በተመለከተ ይቅርታም ጠየቀች እኛም ስተትን የምናርምበት መንገድ ስተት መሆን የለበትም የቆመ ሰው ወይም ደግሞ የሚሰራ ሰው በጎ በመሰለው መንገድ ሲንቀሳቀስ ይሁን ነገር ማድረጉ አይቀርም እና ያን በተመለከተ ብዙዎች እንግዲህ እሷም ይቅርታ ጠይቃለች ከዛ በኋላ ግን ካንተ ጋር ያልተገናኛችሁ አለመገናኘት ሳይሆን እኔ በጣም ያሳዘነኝ እና የገረመኝ ነገር እሷሽ ይሄ ነገር አጋጠመ እሷም ብለው የሚሉ ሰዎች እኮ ገንዘብ ይሰራሉ እንዴት እንደዚህ ታደርጋለች ምናምን በጣም የሚገርም ነው ላይክ ምናምን ከሷ በላይ እኮ ብዙ ነው ይሰራል በሷ አስባ ነገር እንትን ሆነ እንጂ በአብዛኛው እኮ ምናምን በቃ ገንዘብ ይሰራ ምናምን አለና እኔ በጣም የገረመኝ የሷ ሳይሆን እዛ ጋር እሷን ተንተርሶ ይሰሩ እሷን ተንተርሶ ያደረጉት ነው እናስባለን እንዲህ ማድረግ የለብሽም እንዲህ ማድረግማ ጥሩ አይደለም ምናምን ብለው የሰሩ ዩቲዩበሮች ለማለት ነው እንግዲህ እኛ ገና ያው ለመጀመሪያ ጊዜ ዛሬ ነው የቀረጽን ያለ ነው እኛ አልሰራንም ለማለት ያክል ነው እኛ አልሰራንም ግን የሰራችሁ ተበላችሁ ያው ሞክር እምቢ ካለህ ሞክር ጊቫፕ የሚል እኔ ጋር ያለው በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ሞክረኑ ካልተሳካ እንዳይቆጭ ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ ያላት የኔ ውዝደም እሷ ነች ተስፋ መቁረጥ የምትባል ተስፋ መቁረጥ የሚባል ራሱ ቁረጡበት ምንድነው አንተ ሰክሰስፉል ስቶሪ ብለህ ያልከኝ ነው ተስፋ መቁረጥ በእኔ ጋር አይሰራም ደግሞ በምንም ምንም ምድርና ሰማይ
ያልፋሉ እንኳን ተብለህ ብትባል ተስፋ መቁረጥ የለብህም። ማድረግ ያለብህን አድርገህ ቴንክ ዩ ሀይሪሻ መከታችን ኩራታችን። አሪፍ እንትን ነው እየሞከርኩ ነው የሚለውን እንግዲህ በደንብ የሚያጠናክር ይመስለኛል። እና ተስፋ እንቁረጥ ነው ከኔም ጀምሮ ተስፋ ላለመቁረጥ ይኸው ቃል እንገባለን። እጃችንን አንስተን ተስፋ እንቆርጥም ከዚህ በኋላ ኔቨር ጊቭ አፕ ብለናል። እና ቤተሰቦቻችን ለዛሬ የነበረውን ቪዲዮዎች ይመስላሉ። እንግዲህ ቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ ያገናኘን በሰላም በፍቅር። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንወዳችኋለን።